መልአከ ሞት ያስፈራዋል። ግን የሚያስፈራው ጥርሱ ሳይሆን ድምፁ ነው። አባቱ ገናዥ ስለነበሩ ከተጋበዙባቸው ብዙ ቀብሮች መካከል የተወሰኑትን ካሱ አጅቧቸዋል። በእነዚያ አጀቦች ውስጥ ሊቋቋመው ያልቻለው የአልቃሾችን ጩኸት ነበር። ነጠላ ዝቅዝቀው ደረት የሚደቁ እናቶች፣ ሙሾ የሚያወርዱ ሴቶች፣ በጎረና ድምፅ የሚያላዝኑ ሽማግሌዎች ከበውት ምድርን ቀውጢ ሲያደርጓት እሪ በል የሚል ግፊት ንጣው ነበር። እሪ ቢል ለማይወደው ጩኸት ጉልበት ሊጨምር ነው። ስለዚህ ጥርሱን ነክሶ ጆሮቹን በትናንሽ መዳፎቹ ሸፍኖ ዝም ይላል።